እግዚአብሔር ልንገራችሁ ያንዳችንን ጉድለት በሌላ ሰው ውስጥ እንዲሞላ አድርጎ ነው የፈጠረው የፈለገ ጥበበኛ የፈለገ ምሁር ቢሆን ፊትለፊቱን ነው በአንጻሩ ያለውን እንጂ የሚያየው ከኋላው ያለውን ማየት ማንም ሰው አይችልም ከኋላዬ የምታዩልኝ እናንተ ናችሁ የእናንተን ኋላ ደግሞ የማይላችሁ እኔ ነኝ ሰውየው ሰው ይውደቅብህ ወይ ዛፍ ይውደቅብህ አሉት አይ እኔ ዛፍ ቢወድቅብኝ ይሻላል አለ እንደ ትልቅ እኮ ነው ይገልሃል ሰውየው ግን አጭር ነው ላይገል ይችላል አይ ዛፉ ቢወድቅብኝ ሰውየው ሊያነሳልኝ ይችላል ሰው ቢወድቅብኝ ግን ዛፉ ሊያነሳልኝ አይችልም ማለት እጅ ባዶ አንድ እጅ አጥሩ እጃችን ሁለት ሆነው አንዱን እንዲያጠሙ እጃችን ጠቅልሎ አፋችንን እንዲያጎርስ እግራችን የሚራመደው እጃችን የሚያነሳውን ወደኛ ሊያቀርብ ነው አይናችን የሚያየው እግራችን እንዲራመድ ወደ ፈለገው ሊደርስ ነው አንዱ ያለ አንዱ መኖር አይችልም በአንዳችን የመወለድ ዘመን ሌሎች አዋላጆች ነበሩ በአንዳንዶቻችን የድካም ዘመን አንዳንዶች ይበረታሉ አንዳንዶች ሲበረቱ አንዳንዶች ይደክማሉ የእናንተ ደስታውን ድግስ ደግሳችሁ ወይም አንድ ግራጁዌሽን ሲኖር ሰውን ሁሉ ጠርታችሁ ብላ ጠጣ የምትሉት ለምንድን ነው ደስታችሁን በሰው ውስጥ ለማግኘት ነው ያጣችሁት ነገር አለ ማለት ነው ድግሱን እኮ ብቻችሁን መብላት ትችላላችሁ ዲኮሬሽኑን ብቻችሁን ማሳመር ትችላላችሁ ነገር ግን ብትለብሱ ብታጌጡ ከሰው ጋር ነው የሚያምረው ሀብት ስላላችሁ ብቻችሁን በሀብታችሁ ደስተኛ መሆን አትችሉም በራሳችሁ ብቻ ዘናችሁን መወጣት አትችሉም ለሰው ደስታ ስለተፈጠረ በሰዎች ውስጥ ያለውን ደስታ ለሙሉነት እንፈልገዋለን በዚህ ምክንያት ነው ተሰብስበን በማህበራዊ ኑሮ የምንገናኘው ሰው ለሰው መድኃኒቱ ነው ያለ ሰው ለዚህ አልደረስንም ያለ ሰውም ደግሞ ለነገ አንደርስም አንዳችን ለአንዳችን በጣም እናስፈልጋለን እባብና ጊንጥ በጋ አይፈላለጉም ክረምት ብሩ እንዳይገላቸው ይፈላለጋሉ ጃርቶችን ካያችኋቸው በጋ አይፈላለጉም ክረምት ግን ይተቃቀፋሉ ብሩ እንዳይገላቸው ግን ያንዱ እሾክ ያንዱ ሌላውን ይወጋዋል ከተለያዩ በብርድ ይሞታሉ ከተቃቀፉ ይደማሉ ከመሞት ግን ምን ይሻላል እየደሙ አብሮ መኖር ይሻላል ሰውን በሁለት አይን እያዩ ከሱ ጋር መኖር አይቻልም በአንድ አይን አይቶ በአንዱ እንዳላዩ ነው ሆደ ሰፊ ነገር አላፊ መሆን ያስፈልጋል ሆድን ልብን ካሰፉት ካገር ይሰፋል ካጠበቡት ደግሞ በጣም ይጠባል ሰውን ሲወዱ መልአክ ሲጠሉት ሰይጣን ብሎ መፍረድም መቸኮልም ተገቢ አይደለም ሰዎች ለሰዎች አስፈላጊ ናቸው እግዚአብሔር ሰውን የፈጠረው የብቸኝነት ስቃይ ስላለበት አይደለም ክብር ይባው እግዚአብሔር ሰውን የፈጠረው ህብረት ለመፍጠር ነው አንዱን ሰው ሁለት አደረገ ሁለቱን አበዛና በመድረ በዳ ጉባኤ ሰራ ኋላም በመስቀል ላይ በቤዛነቱ ደም የሰው ልጅ አንድ አደረገ ስለዚህ በአንድነት ውስጥ ሁላችንም ሰዎች ለሰዎች እጅግ አስፈላጊ ነን እና ዛሬ ትልቁ መጻጉ ብለን ስንጠራ 38 ዓመት አልጋ ላይ እንደቷን ተጣብቆ የነበረው ሰው የለኝም የሚለውን አቤቱታ አጀንዳውን ለክርስቶስ ለፈጣሪ አቅርቦ የጮህበት አቤት ብሎ የተናገረበት ቀን ነው ስለዚህ ኢየሱስ ክርስቶስ ይላል በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል ወይም ትክክለኛ ስሟ ቤተሳይዳ ወይም ቤተዛታ የምህረት ቦታ የፈውስ ቦታ ማለት ነው ምህረት የሚገኝባት ቦታ ነው ሰዎች በጸበሉ የገቡ የሚፈወሱባት ከልዩ ልዩ ደዌዎች የሚድኑባት ቦታ ነው ይቺ ኢየሩሳሌም ውስጥ የምትገኝ ቤተሳይዳ ከበጎች በር ጎንና ታለች አጠገብ በዚህ በጎች ውስጥ እነዚህ በጎች ብዙ እንፋላፋት በጎች በዚህ በር ላይ ተመላልሰዋል የተመላለሱት ለምንድነው ለመሰዋት
የተሰውት በብሉይ ኪዳን ለነበረው የኃጢአት ስርየት ነው። ስለዚህ የሰዎችን ኃጢአት ይቅር ለማስባት በጎቹ ለመሰዋት የተመላለሱባት በር ናት። በዚህች በር ላይ የበጎች በር እኔ ነኝ ያለ ክርስቶስ ስለ በጎቹ ነፍሱን አሳልፎ የሰጠ በደሙ ቀለምነት ስማችንን የጻፈው እነሆ የዓለምን ነውር የሚያስወግድ የእግዚአብሔር በግ ተብሎ የተነገረለት ክርስቶስም ተገኘ። የበጎቹ እረኛ የበጎች በር እኔ ነኝ ያለ ክርስቶስ በዛው ተመላለሰ። ስለዚህ በጉ አይሆን በሩም እሱ ነው፣ በጉም እሱ ነው። ነውራችን ያስወግድልን ክርስቶስ የበጎች እረኛ በሩ እኔ ነኝ ያለ በበጎች በር በቤተ ሳይዳ ተገኘ። ይሄ ብቻ አይደለም። ከዛም ይላል ይቺ ቤተ ሳይዳ 5 መመላለሻ በሮች ነበሯት። 5 ደረጃ ነበራት። ግን የሚደረግባት ፈውስ አንድ ብቻ ነው። ብዙ ፈውስ ፈላጊው ብዙ ነው። ከሁሉም ቦታ መጥቶ ሰው ወረፋ ይይዛል። ግን ከብዙ ጊዜ አንድ ጊዜ ነው ፈውስ የሚሰጠው። የጌታ መልአክ መጥቶ ውሃውን ሲያማታው ቀድሞ መጀመሪያ አንደኛ የገባ ሰው ይፈወሳል። ከምንም ማለት ነው ይፈወስና ድኖ ይወጣል። እና በዛ ሰዓት ወደዛ ገብቶ ፈውሱን የሚያገኘው ዘመድ ያለው ሰው ነው ወይ በጉልበት የሚረዳው ያለው ሰው ነው። አቅመ ደካማውም ይተቀጠቃል። እዛ ጋር መድረስ በጣም ከባድ ነው። ፈውስ ፈላጊው ብዙ ነው። ፈውሱ ግን ከብዙ አንድ ጊዜ የሚደረግ ነበር ይላል። የውሃውን መማታት መልአኩ መጥቶ ውሃውን ሲያንቀሳቅሰው በዛ ውስጥ ነው ፈውስ አልፎ የሚደረገው። ታዲያ በዚህ ውስጥ እውሮች ይበራሉ። ሰውነታቸው መስለለ ብዙ ህዝብም እዛ ውስጥ ተኙ ነበር። አንዳንድ ጊዜ ጌታ መልአክ ወደ መጠመቂያቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ ሰው ከማናቸውም ደዌ ይፈወሳል፣ ጤናማም ይሆን ነበር ይላል። በዚያም ይላል በዚህ ቦታ ላይ 38 ዓመት ሙሉ ፈውስ የሚጠባበቅ አንድ በሽተኛ ሰው ነበር። አስባችሁታል? 38 ዓመት እኮ ነው ያልኳችሁ። ስንት ዓመት? 38 ዓመት እንኳን በበሽታ በጤንነት እንኳን ለመኖር የሰለቸ ትውልድ ነው። 38 ዓመት ሙሉ ፈውስ ሲጠብቅ ከሱ በኋላ ብዙ ሰዎች መጥተው ተፈውሰው ወደ ቤታቸው ሄደዋል። በዚህ ሰውዬ አለመዳን ብዙዎች ተስፋ ቆርጠዋል። ወይ ሞቶ ባረፈው የሚለው አለ። እሱ ለተሸከመው እነሱ ከብዷቸው ምን ነው በገላገለው ብለው ሞቱን እንደ መፍትሄ የቆጠሩለት ሰዎች ነበሩ። ሰለቸህን ደከምከን ያሉትን ሰዎች ነበሩ። እርሱ በሽታውን የተሸከመው መኖር ሳይሰለች ሌሎች ግን ስለሱ ቦታ የተሳቀቁ ምን ነው በገላገለ ብለው ሞቱን ይመኛሉ። መሞት የሚፈልገው እሱ እያለ መኖር የሚፈልጉት ሲሞቱ ያያል። በጣም በሽታው ከባድ ነው። አንዳንድ ቦታ ጸበል ቦታ ላይ አይታችኋል። የፈውስ ጊዜያቸው ይራዘምና ጠብቀው እዛው ቦታ ላይ ረጅም ዓመት ይቆያሉ። ከዛ እዛው ቤት ይሰራሉ፣ እዛው ጎጆ ይቀልሳሉ። ጭራሽ ከራሳቸው አልፎ አዲስ የሚመጣ ሰው እዛ ቦታ ላይ ያለምዳል። እኔ ያላያችሁኝ ከመጣው 38 ዓመት ነው አይዟችሁ እያለ ሌሎቹንም የሚያጽናና ሰው አለ። እና እዛ ቦታ ላይ ቤተኛ ሆኖ አዲሶችን ጭምር አልጋ የሚያነጥፍ እግር የሚያጥብ ምግብ የሚሰጥ የሚያስተናግድ ሰው አለ በየቦታው ላይ። ይሄ ሰው 38 ዓመት ሙሉ ፈውስ የተባበቀ እዛው ጋር ቤተኛ ሆኗል። ጠረኑም ደግሞ 38 ዓመት የተቀመጠባት ቦታ ጠረኑም ጥሩ አይደለም። በዚህ ወቅት መጥቶ የሚጠይቀው ሰው የለም።
ሰው ሁሉ ተስፋ የቆረጠበትን ሰው ሁሉ የሸሸውን ሰው ሁሉ መፍትሄ የለም ያለውን የድንግል ማርያም ልጅ ኢየሱስ ክርስቶስ ግን ካለበት ድረስ ሊፈልገው መጣ ከዛም እንዲህ አለው እስካሁን ብዙ ዘመን ቆይቻለሁ እዚህ ቦታ ላይ መፈወስ ፈልጋለሁ ግን እኔ እኮ አለው ሰው የለኝም ማን ወደ ጸበሉ ያስገባኝ በሰው ማጣት ምክንያት ተቸግሬያለሁ ክርስቶስ ደግሞ ሰው ለሌላቸው ሰዎች ሰው ሆኖ መጥቷል ለዚህም ሰው የለኝም ለሚለው ሰው ሆነውና እንዲህ አለው እንግዲህ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል ክርስቶስ ልትድን ትወዳለህን አለው አይገርም 38 ዓመት አልጋ ላይ የነበረን ሰው ልትድን ትወዳለህን ብሎ ክርስቶስ ለምን ጠየቀው ይጠየቃል ወይ ስታስቡት ሰው ይያል እንዴ ሊጠይቀው ቻለ ለምን ጠየቀው ብላችሁ አይምሯችሁ ጠይቃል እንኳን እናቴ ሞታ ድሮም አልቀሳልቀስ ያለኛል ሰበብ ነው የሚፈልገው ሰውዬ ልትድን ትወዳለህ እንዴ አረመለም እንጂ መጀመሪያ ብሎ እሺ እንደምን ይጠበቃል ግን ክርስቶስ ጠየቀው ለምን ጠየቀው አንደኛ አምላካችን የነጻነት አምላክ ነው ሁሉን ነገር አስፈቅዶ ነው የሚሰራው በኃይል በጉልበት ቢሆን ኖሮ ይሄ ቦታ ተጠርመታ አይደለም የት እናስቀምጠው ነበር ህዝቡን በግድ ያመጣው ነበር እግዚአብሔር ግን የሚበድል ይበድል ጽድቅ የሚሰራ ጽድቅ ይስራ ኋላ ሁሉም እጁን ያገኛል ይላል ዛሬ ሰይጣኑም ጨክኖ ወጥቷል እግዚአብሔርም እንደዛው የሚቀደሰው የተቀደሰ ነው የሚረክሰው በደም እየረከሰ ነው ኃጢአቱን በሙሉ ጨርሶ ሌላ አዲስ ኃጢአት ካለ አምጡልኝ ብሎ በግፍ ያለ መርካት ሁኔታ ውስጥ ነው ያለው እና ሁሉም የየራሱን የባንክ አካውንት ከፍቶ የኃጢአት የባንክ አካውንት ከፍቶ የሚያጠራቅማል የጽድቅ የባንክ አካውንት ከፍቶ ደግሞ ለሰማይ ቤት ብሎ የሚያጠራቅማል ስለዚህ ክርስቶስ በግድ በሰይፍ ትውልዱን ናይልም በፍቅር አሁን ይጠራቸዋል አሁን ሰው በፈቃዱ ኃጢአትን መስራት ይችል ይሆናል መብቴ ነው ሊል ይችላል ኋላ ግን በእግዚአብሔር ፊት ፍርድን አልቀበልም ማለት አይችልም አሁን ለጽድቅ ሲጠራ እምቢ አልቆምም ብሎ ቤቱ ሊቀር ይችላል ኋላ ላይ ግን ለፍርድ አልመጣም ማለት አይቻልም የወጉት ሁሉ ይላል ጎኑን ያዩታል ይላል ክርስቶስ እንደዚህ ከዚህ በፊት ንስሐ ግቡ እመኑ ቅረቡ ሊል አይደለም አሁን የሚመጣው ለእያንዳንዱ ሰው ይላል የእጁን የሥራውን ለመስጠት ነው ሁሉም ሰው በሰማይ ደግሞ አይደለም መጥፎ ሥራ ማድረግ ጥሩ ሥራ ማድረግም አይቻልም ለዚህ ነው መጽሐፍ በብርሃን ተመላለሱ ቀን ሳይቀድማችሁ ቀንን ቅደሙ ጊዜ ሳይቀድማችሁ ጊዜን ቅደሙ ጊዜ አለን እያላችሁ ኋላ ጊዜ እንዳታጡ ሙሽራ ከመጣ በኋላ በርበሬ መቀንጠሱ ውርደት ነው ክርስቶስ ከመጣ በኋላ መሯሯጡ ምንም ዋጋ የለውም የሰው ምጽአቱ ሞቱ ነው አንድ ቀን ወደሱ ትሄዳላችሁ እንዳታፍሩ ነው ስለዚህ ክርስቶስ የነጻነት አምላክ ሕይወት ይኸውልህ እሳት ይኸውልህ ውሃ ይኸውልህ መርጠን የምንከተለው አምላክ ነው አስገድዶ በሰይፍ አይደለም የሚጠራው በነጻነት እንድንኖር ነው ክርስቶስ ነጻ ያወጣል ስለዚህ ልትድን ትወዳለህ አንድ የሰው መብት ሁለተኛ ይሄ ሰውዬ 38 ዓመት ሙሉ በበሽታ ስለቆየ ተስፋ ቆርጦ ሊሆን ይችላል ከእንግዲህ ድኜ ምን ያደርግልኛል አሁን እንደገና ትምህርት ጀምሬ ሀብዬ ሮታክም ደርሼ ኮሌጅ ገብቼ ስራ ይዤ ከእንግዲህ ብሎ ተስፋ ቆርጦ ሊሆን ይችላል ሁለተኛ ህመሙን እየተናገረ ሰዎች እየረዱት ሊሆን ይችላል ልመናውን እዛ ጋር የሚረዳውን ነገር እንደ ገቢ ምንጭም ቆጥሮት ሊሆን ይችላል አይታወቅም እና ይስማማኛል ጥሩ ነው ብሎ ከዚሁ ጋር ኑሮ ካሉት መቃብር ይሞቃል ከትል ጋር እንዴት ይሞቃል እንደው ይቸግር በእንዲህ አይነት መንገድ አስቦ ሊሆን ይችላል ብዙ ሰዎች እየመጡ መፍትሄ ስላልሰጡት እንደዛ መስሎት ሊሆን ይችላል ስለዚህ መብቱን ጠበቀለትና ልትድን ትወዳለህ
እኔማ ወዳለው ግን እኔ መሞት መፈልገው ያለው መኖር የሚፈልጉት ለምን ይሞታሉ ብዬ ሰዎች ሁሉ በኔ ተስፋ ቆርጠው የሰውነቴ ጠረን ተቀይሮ አንድም ሰው ለዚህ ሰውዬ እንኳን ብሎ ወረፋውን እንስጠው ዛሬ እንኳን እንደው ተፈውሶ ነው ይሄድ እስቲ ብሎ አንድ ሰው እንኳን ቅድሚያ የሚሰጠኝ አጥቼ ስንቅ የሚያቀብሉኝ ሰዎች ቀርተው ብቻዬን ባለውበት ሰማይ ተደፍቶብኝ በዚህ ሰዓት መዳንም አፈልጋለሁ ግን ሰው የለኝም ሰው የለም ሰው ለሌላቸው ሰዎች ሰውኝ መጥቻለሁና አልጋህን ተሸከምና ሄዳለሁ አልጋህን ተሸከም አያችሁ እግዚአብሔር በአንድ ጊዜ ተነሳና አልጋውን ተሸከም ለምን አልጋህን ተሸከመ ክርስቶስ አንደኛ 38 ዓመት ሙሉ ተሸከመችን አልጋ አንተም ዛሬ ተሸክመህ ሁለቷን ክፈላት ነው እግዚአብሔር ወደኛ ሲመጣ በአንድ ጊዜ ታሪካችን እንዲቀየር ያደርጋል ለብዙ ሰዎች እንድንደርስ ለብዙ ሰው ውለታ እንድንውል ለብዙ ሰው ሞገስ እንድንሆን መብራት እንድንሆን ብዙዎችን እንድንሸከም ከጭንቅ እንድናወጣ አድርጎ ነው እግዚአብሔር ታሪክ የሚቀይረው ስለዚህ አልጋህን ተሸከም ውለታ የዋለችልህ ውለታ መልስ እግዚአብሔር ከፍ ሲያደርግ እግዚአብሔር ሲመጣ ትናንት ያሳደጓችሁን በችግር ያሉትን በችግራቸው የደረሱትን ሌሎችንም ሰዎች ውለታቸውን እንድትመልሱ ቆም ብላችሁ ለነዛ ሰዎች ካባ እንድትደርቡ እግዚአብሔር ኃይልን ያደርግላችኋል ሁለተኛ አልጋህን ተሸከም ያለው ኃይሉ ፈውሱ ኃይልም ነበረው ፈውስና ኃይል አንድ ላይ ናቸው ማንኛውም መድኃኒት ያድን ይሆናል እንጂ ጉልበት አይሆንም በራሱ በግታርዶ ቅቅሉን ብላው ይሄንን ሾርባውን ጠጣው ተብሎ ነው ቀስ ይያለ ያገገመ ጉልበት የሚያገኘው ክርስቶስ ግን አምላክ ነው ኃይሉ ፍጹም ነው ስለዚህ ምን ያደረገ አልጋህን ተሸከም ሲለው ይሄ ፈውስ ኃይልም ጉልበትም በውስጡ እንዳለው እንዲገልጽ ነው ሶስተኛ ተነስና አልጋህን ተሸከም ሲለው ይሄንን እግዚአብሔር ያደረገልን የእግዚአብሔርን ሥራ በአደባባይ መስክር ድልህን አውጅ ትናንት በዛ ታሪክ በችግር የሚያውቁ በህመም የሚያውቁ የእግዚአብሔርን ድንቅ ሥራ ተመልክተው እንዲመሰክሩ አልጋህን ተሸከምና ሂድ አለው በእውነት እግዚአብሔር አምላካችን ክብር መስጋና ለስሙ ይሁን ሌላው የጌታ ማዳን በሂደት ሳይሆን በቅጽበት መሆኑንም ሊነገር ነው ቅጽበታዊ ዛሬ መጥተ መርፌ ተወቅተ ከዛ ትራሳውን ከዛ ኤርስሬ ከዛ እንደዚህ አለ በቅጽበት እሱ ቃል ካፉ ሲወጣ ይሁን ሲል አምላክ ነው የሚሳነው የለምና እንደማይሳነው በቅጽበት እንዳዳነው ለመግለጽ ነው ለዚህ ሰው የደረሰ አምላክ ይህን ሰው የሰማ አምላክ ከ38 ዓመት ጭንቅ አውጥቶ አልጋውን አሸክሞ በአደባባይ ላይ ያቆመ አምላክ ዛሬም በር ተዘግቶባቸው ጤናቸውን አጥተው የሚቸገሩ በርካቶች አሉ በእውነት ህመም ከባድ ነው ህመም ጸባይን ይቀይራል ያነጫንጫል አንድ ሰው ሲያመው ትክክለኛ ማንነቱን ማወቅ አትችሉም ወይስ እስኪሻለው ጠብቃችሁ እስኪያልፍለት ጠብቃችሁ ካልሆነ ስለዚህ ህመም ጸባይን ይቀይራል በቀበሽታው ተነስቶበት እንደዚህ ይባላል እና ጸባያቸው ክፉ ይሆናሉ ይቆጣሉ ቶሎ ተስፋ ይቆርጣሉ አጠገባቸው ላሉ ሰዎች አይመቹም በሽታው ነው እንደዛ ማለት በሽታ ህመም ይሄን ብቻ አይደለም ሰውነትን ያደቃል ካሰብንበት እንዳንደርስ ይገድበናል የለበስነው ልብስ እንዲጣላን ያደርጋል እምንበላውን ምግብ እንዲጣላን ያደርጋል እንድንጠላ ያደርጋል የቀረቡንን እንድንጠላ ያደርጋል አይምሮ ይሰውራል ከአምልኮ ያጎላል ከስራ ያጎላል ከሰው በታች አድርጎ ቤት ያውላል ካሰቡት ይከለክላል ቀኑን አጨልሞ ያሳያል ነገ እንዳይታይ ያደርጋል ተስፋን ይዋጋል ሰዎች ሁሉ ነገ ላይ በተስፋ ሲያወሩ እሱ ግን ከዛሬ ነገ ሞታለሁ እያለ ሞቱን ያስባል ስለዚህ ተስፋውን ይዋጋዋል በዚህ ዓለም ላይ የመጣበትን ዓላማ እንዳይሰራ ይዋጋዋል
ከጸሎት ያዘገየዋል ከሱባኤ ያስወጣዋል ከስግደት ያስቀረዋል ከቅዳሴ ያስቀረዋል ከስብከተ ወንጌል ያስቀረዋል ህመም ከባድ ነው አሁን እኮኛ ጤናን ከገንዘብ ውሃን ከቀለብ ካላጣው በቀር እንደ ጥሩ ነገር የሚቆጥረው የለም ከምንም ነገር በላይ እኛ ማመስገን ያለብን በጤናችን ነው የምግብ ማጣፈጫው ምንድነው ጫው ነው የህይወት ማጣፈጫው የኑሮ ማጣፈጫውስ ጤና ነው እግዚአብሔር ጤና ይስጣችሁ የሰው ልጅ ትልቁ ነገር ጤንነት ነው ይሄን ጤንነት ሰዎች በገንዘብ ሊገዙት አይችሉም ብዙ ምናቃቸው የሀብት ማማ ላይ የወጡ የዝና ማማ ላይ የወጡ ትልልቅ ባለስልጣን የሆኑ ጤናቸውን አጥተው ቀርበን ሰላም ስንላቸው ምን አለበት ይሄንን ሁሉ ሀብት ወስዶ የድሮ ጤንነቴን በመለሰልኝ ይላል ዛሬ እንደ ቀልድ ከጃችን እየወጣ ያለው ጤንነት ነገ ብዙ ዋጋ ከፍለን እንኳን አናገኝም አንድ በጣም ሀብታም የሆነ ሰውዬ ቅርብ ጊዜ በጣም ባለጠጋ የሆነ ሰው ሁለት አይኑ ጠፋ ከዛ አይኑን የሚሰጠኝ ሰው ካለ ብዙ ሚሊዮን ዶላር ሰጣለሁ ሲል አንድ ሰው አልተገኘም የራሱ አሁን አውጣና ወሰደው ትላላችሁ አሁን እናንተ ይፈልጋችሁ ኖሮ እዚህ ጋር ቆሜ አይናችሁ አንድ ሰው ተሰውኛላችሁ ከባድ ነው ስለዚህ ገንዘብ የሚገዛው ነው ቤት ይገዛል ቤተሰብ አይገዛም ቀለበት ይገዛል ፍቅር አይገዛም አልጋ ይገዛል እንቅልፍ አይገዛም እንጀራ ይገዛል ለምግብ ፍላጎት አይገዛም ጫማ ይገዛል እግርን አይገዛም ያላቅሙ ነው ገንዘብን የምናስጨንቀው ሁሉም ገደብ አለው አሁን እኛ ያዘን እየተጨነቅን ያለነው ሰው ሊሰጠን በማይችለው ነገር ነው ግን እግዚአብሔር ሁሉን ነገር መስጠት የሚችል አምላክ አለ ወተን እንድንገባ ተኝተን እንነሳ አንደበታችን እንዲከናወን ልባችን ደም እንዲረጭ የውስጡ የተቃጠለው አየር እንዲወጣ ይሄ ኦክሲጅን አዲስ ነው ደግሞ እንዲገባ እግዚአብሔር እንዴት እንዳደረገ ለአይናችን እንኳን በረንዳ በጅቶላታል እኮ ጭቅንድም የምትባል አይታችሁታል የምትወለወልበት ደግሞ አለች በእንባ ደግሞ ይወለውላታል እንዴት አድርጎ እንደ ጠበቃት አይናችን እንዳስቀመጣት እኛ ግሩም ነን ድንቅ ነን እናንተ መጸለይ ያለባችሁ የአመት ልብስ የለት ጉርስ ካለኝ መድኃኒዓለም ያለኝን ባርክልኝ ጤናዬን ስጠኝ በሉ ጤና ትልቅ ሀብት ነው ቆሞ መሄድ ትልቅ ሀብት ነው እንዲህ ወጥቶ መግባት ያሰቡትን ማድረግ ለሁለት ሶስት ስራ ሰራው እንደ ስሩ እንጂ ጤና ከሰጣችሁ ሌላው እየፈለገ አልጋ ተጥመልምሎ ያለ ደግሞ ስንታል አሁን እኮ እግዚአብሔርን እናመሰግነው እስቲ ሆስፒታል ሂዱ ይሄንን ንጹህ አየር መተንፈስ አጥቷቸው በማሽን የተነፈሱ ካሉ ያን ጊዜ ትዕቢታችን ይበርዳል ከዛሬ ነገ ተብሎ የሞትን ቀጠሮ ተነግሯቸው ያላችሁን አስተካክሉ ብለው ሚስቶቻቸው ሚስትና ልጅ ጠርተው ከዚህ ቀን በኋላ የለንም ብለው መርዶ አርድተው ሞታቸውን የሚጠባበቁ ሳጥናቸውን የገዙ ከፈናቸውን ያዘጋጁ ጉርጓዳቸውን የማሱ ሰዎች ተስፋቸው በዓለም ቁርጥ ያለባቸው ሰዎች ዶክተሩ ጠርቶ የነገራቸው ሰዎች ባለሙያው ይሄ ነው የቀረ ከኛ ዘንድ አልቋል በቃ ላንተ ያለን ምክር ብቻ ነው ብለው የነገሯቸው ሰዎች በአራት ነጥብ ምዕራፋቸው ተዘጋ በርካታ ሰዎች አሉ እነዚህ ሁሉ ተስፋቸው ማን ነው ተስፋቸው እግዚአብሔር ነው ተስፋችንን በሰው ላይ ከጣልን እንጎዳለን ተስፋችንን በእግዚአብሔር ላይ እንጣል አሁን እኛ ተስፋ የምናደርገው ሰዎችን ነው ሰው ለኝ ምንለው ሰውን ገሌ ሰውን ተስፋ እናደርጋለን ከዛ ከችግሩ በላይ የሚጎዳን ተስፋ ያደረግናቸው ሰዎች በችግራችን አለ መድረሳችን በጣም ልባችን የሚያደርገው እኛ ግን ተስፋ ማድረግ ያለብን እግዚአብሔር ልንገራችሁ በአምልኮቱ ቀናተኛ ነው ንጉስ በመንግስቱ ጎልማሳ በሚስቱ እግዚአብሔር በአምልኮቱ ቀናተኛ ስለሆነ እኔና እናንተ ከእግዚአብሔር ላይ ትምክህታችንን አንስተን በሱ ማመን በሱ መመካተት ሰው ላይ አይናችንን ስንጥል እገሊት እያለችልኝ እገሌ እያለልኝ ልጄ እያለ ወንድሜ እያለ
ባለስልጣን ዘመዴ እያለ ባለሀብት ገሌ እያለ ብለን ሰው ላይ አይናችንን ስንጥል እግዚአብሔር ይሄንን ጣዖት ይሰባብረዋል። እንዴት አድርጎ? ተስፋ ያደረግናቸው ሰዎች በሙሉ በምንጠብቅበት ሰዓት ላይ ካጠገባችን እንዲጠፉ አናውቃችሁም እንዲሉ በፈርዖንን ይላል እግዚአብሔር ልቡን ለወጠ። በእስራኤል ላይ እንዲከፋ ልቡን ለወጠ። እግዚአብሔር ያንን ባያደርግ ኖሮ ግብጽ ተስማማም ብለው በባርነት ይኖራሉ። እግዚአብሔር ከደለበ ባሪያ ይልቅ ነፃነት ከሌለው የደለበ ባሪያ ይልቅ ኮሳሳ ማንነት ያለው በነፃነት የሚኖር ህዝብ ይፈልግ ነበርና ልቡን ቀየረና እግዚአብሔር በተለያዩ መከራዎች የሚወዷችሁ ከናንተ እንዲሸሹ በማድረግ ጣዖታችሁን ይሰባብርባችኋል። በሰው የሚመኩ ሰውን ተስፋ ያደረጉ አንድ ቀን ያፍራሉ። ወገኖቼ አምናችሁት በማይከዳ ወዳችሁት በማይጠላ ቀርባችሁት በማይሸሽ በእግዚአብሔር መታመን አይሻልም? ስንቶች ተስፋ ያደረግናቸው ለዚህ አጭርነ የማይሆኑትን ሆኑ። ተስፋችንን በመድኃኔዓለም ላይ ብቻ ተስፋችንን በእግዚአብሔር ላይ ብቻ መጣል ያስፈልጋል። ሰዎች ሲለዩን ለማዘን ሙሉ ምክንያት ይኖረን ይሆናል። ሲመጡ ደግሞ ሲቀርቡን ለመደሰት ሙሉ ምክንያት ላይሆን ይችላል። እኛ ብዙ ጊዜ ሰዎች ጋር የምንፈልገውና ሰው የለኝም ይሄን የሚያደርግልኝ ነገር የምንለው ለምን ታውቃላችሁ? ትልቅ ነገር ነው ከሰዎች የምንፈልገው ያው ከኛ የሌለው እነሱ ጋር የጎደለው እኮ ከኛ እንደጎደለው እነሱ ጋር የታጣው ከኛ እንደታጣው ነው። ከራሳችን ያጣነውን ቅድስና ከሰዎች ላይ እንፈልጋለን። ከቤታችን የሌለውን ከቤተ መንግስት እንፈልጋለን። ግን የሰው ልጅ ተስፋው በእግዚአብሔር ላይ ነው። ኤርምያስ 17 ቁጥር 5 ላይ በሰው የሚመካ እርጉም እንደሆነ ይናገራል። በሰው ላይ መመካት ከሰው ላይ ከተውተክሻ ላይ ሰውን ተስፋ ከማድረግ አንሱና መድኃኔዓለም የኔ ሰው ጨረስን። ዲዮጋን ታውቁታላችሁ፣ ፈላስፋ ነው፣ የግሪክ ፈላስፋ። አንድ ቀን ታላቁ እስክንድር ዓለምን አስገብሮ ሲመጣ ዲዮጋን የመሰለ ፈላስፋ ሳታይ ማለፍ ላንተ ክብር አይመጥንምና አይተው ለፍ አሉት። በዛ በኩል ሄደና ተነስ ታላቁ እስክንድር ነኝ ዓለምን አስገብሬ መጥቻለሁ፣ ተነስ ሰላም በለኝ፣ ካገኘው ታርት ግማሹን አካፍልሃለሁ ሲለው ጸጥ ብሎ ተኛ። ዲዮጋን የሚኖረው ጎርፍ በሸረሸረው ፈፋ ውስጥ ነው። ያለችው አንድ ዱላና አንድ ቅል ናት። ቅሏ ውሃ መጠጫ ናት፣ ዱላዋ ውሻ ማባረሪያ ናት። ቅሏንም ቢሆን ሰው በፍንጭ ተጣይቶ ምን ያደርጋል ጥሏታል። እንደዛ የሚኖር በቀን ውስጥ ሻማ ይዞ ለምንድን ነው ሻማ የምታበራው ሲሉት ሰው አጥቼ ነው፣ ሰው ለሌለው ሰው የሚሆን ሰው አጥቼ ነው እያለ ይዞ ነው። አንድ ቀን በተኛበት ሰዓት መጣና ተነስ ግማሽ ሀብት ልስጥ አለው። ታላቁ እስክንድር ጸጥ አለ። እሺ ይሄን አደርግልሃለሁ፣ ጸጥ አለ። እሺ ከስልጣን ያጋራለሁ፣ ጸጥ አለ። ቀረበና አትመልስልኝም እንዴ አለ። አረ ካጠገቤ ዞር በል፣ አንተ ልትሰጠኝ የማትችለው ፈጣሪ ብቻ ሊሰጠኝ የሚችለው ፀሐይን እንዳልሞቅ አትጋርደኝ፣ ዞር በል። እኛ ሰዎች ጋር ፈልገን ያጣነው ነገር ምንድነው? ትንንሹን ነው። ሰዎች አላደረጉልኝም የምንለው ትንንሽ ነው። ከሰው አትጠብቁ። እግዚአብሔር ጋር ያለው ነገር በጣም ትልቅ ነው። እሱ የሚያደርግልን እሱ የሚሰጠን ይበልጣል። አባት ልጁን ቢተው እናትም ልጇን የመርሳት አጋጣሚ ቢፈጠርባት መድኃኔዓለም ግን ልጆቹን አይረሳም። ድንጋይ የተጫናትን ትል የማይረሳ አምላክ ነው። ትናንት ብዙ ወዳጆች ነበሯቸው፣ ተስፋ ያደረጋቸዋቸው በችግራችሁ ሳይገኙ ጠፍተዋል። እንዲያውም ሌላ ችግር ሆነ። ዛሬ ያሉ ብዙ ወዳጆች አላቸው። እነሱም ደግሞ ነገ ጥለዋቸው ይሄዳሉ።
ነገም ደግሞ የሚመጡት ይሄዳሉ። መጥቶ የማይሄድ ከወደደ የማይጠላ ከቀረበ የማይርቅ ቀን አይቶ ከሰው ጋራ ፊቱ የማይጠቁር ዘመን ጊዜ ሲለወጥ የማይለወጥ ደስታችንን በዓለም ስናሳልፍ ቆይተን መጨረሻ ላይ ሲቸግረን በመከራ ሰዓት ስንመጣ ዛሬ ነው እንዴ የምትፈልጊ? ዛሬ ነው የምትፈልገኝ? ውጣ ከቤቴ ሳይል መጨረሻውን መጀመሪያ አድርጎ የሚቀበል አንድ እርምጃ ወደሱ ስንመጣ ሁለት እርምጃ ወደሱ ወደኛ የሚመጣ እንዴት ልማር እንጂ እንዴት ላጥፋ የማይል የፍቅር አባት ሰው ጋር የጎደለኝ ብላችሁ ዘረዝሩ ያን ችግር ትቶ ከኔ ምን አጣችሁ የሚል እግዚአብሔር ነው ያለው። እግዚአብሔር ትልቅ ነው። ሰው እኮ የለም እንዳትሉ እግዚአብሔር ለሰዎች ሰው ሆኗል። ጨረሱ። ደጃች ጎሹና አጼ ቴዎድሮስ ተጣሉ። ደጃች ጎሹ አጼ ቴዎድሮስ ደጃች ጎሹን አሳሰሯቸው። እሳቸው በታሰሩበት አሽከራቸው ባለቤታቸውን አስኮብልሎ ይዞ አጠፋ። ጃንሆይ ሰሙና እስር ቤት ድረስ ሄደው አንተና አስሬ ትዳርህን አስደፈርኩኝ ሁለቱንም የወሰለተች ሚስትና ያንን አሽከር ይዤ አደባባይ ልስቀላቸው አላቸው። አይ አልፈልግም የሰውን በቀል እኔ ለትልቅ ሰው እኮ ነግሬያለሁ ቆየው ከነገርኩ ይሄ ትዕቢትን ያሳሰረ ትልቅ ሰው ደግሞ እዚህ ሀገር ላይ ከኔ በላይ ማን አለ ብለው ሄዱ። ከዛ በዕለተ መድኃኒዓለም በ27 ያልታመነች ሚስትና ያልታመነው አሽከር በመብረቅ ተመተው ሞቱ ይላል። ከዛ አጼ ቴዎድሮስ ሰሙ። እስር ቤት ድረስ ሄደው ደጃች ጎሹ ባለፈው ያ ትልቅ ሰው ለትልቅ ሰው ነገርኩ ያልከኝ ያ ትልቅ ሰው ማን ነበር? መድኃኒዓለም። አሃ እኔንም ለዛ ትልቅ ሰው ነግረ በመብረቅ እንዳታስመታኝ ከዚህ እስር ቤት ውጣ ነው ፈቷቸው። ስለዚህ ትልቅ ሰው እግዚአብሔር ሰው እኮ የለም ምን ሰው አለ እንዳልን አምላካችን በስጋ ማርያም ተገልጦ ሰው ሆኗል። ሰው ሆኗል። ፍጹም ሰው ፍጹም አምላክ ነው አምላካችን ክርስቶስ። ዲያብሎስ አሁን በይጾም እናስበው ሰውን ሁሉ አሸንፌዋለሁ ያላሸነፍኩት ድል ያላረኩት የለም እያለ ይፎክር ነበር። ክርስቶስ ጋር መጥቶ ግን ድል ተደረገ። በጾም በጸሎት ክርስቶስ ድል አደረገ። ሰውን ሁሉ ፈትኝ ያላሸነፍኩት የለም ሲል አምላክ ለሰዎች ሰው ሆኖ ድል አድርጎ ዲያብሎስን እኛም ባለ ድል አደረገ። ምን ሰው አለ ሰው እኮ የለም እንዳለ ዲያብሎስም እንዳይ አፉን ዘጋው። ወገኖች እግዚአብሔር ልጆች በህይወታችሁ ውስጥ በእግዚአብሔር ተመኩ። ስልጣን ያልፋል፣ ገንዘብ ያልፋል፣ ዝና ያልፋል። የሀብት መጨረሻው 3 ክንድ አቡጀዲ ራቁትን ሄደ። አያችሁ ላይ ትናንት እሰራለሁ ያልፈኛል ብሎ መጥቶ እዚህ ሀገር ላይ እየደከመ እየለፋ እዚህ ወንድም ትናንት ትልቅ ፍታት ጸሎት ፍታት ነው። ግን አስከሬኑ ተጭኖ ሄደ ወደ ዳር። አያችሁ እኛ ስለ ዛሬ 10 ዓመት እናቀዳለን። ዛሬ ለማደራችን ግን እርግጠኛ አይደለም። ምንመካበት ከንቱ ነው። አውሮፕላን ይዞ አልሄደም፣ ጀልባ ጭኖ አልሄደም፣ መኪኖች ጭኖ አልሄደም፣ ህንጻ ጭኖ አልሄደም፣ መንገዱን ጭኖ አልሄደም። በቃ ያቺው ሳጥን አፈር ልብስ አፈር ትራስ ብሎ ይተኛል። ሄደ። ከንቱ ነው። የሰው ድካም ነው የዚህ ዓለም ነገር ስታዩት። የሀብት መጨረሻ ራቁትን መሄድ፣ የዝና መጨረሻ ብቻን መቃብር መተኛት። አብሮ አንዱ አድናቂ እንኳን አብሮ እኮ አይቀበሩ። እነ ማይክል ጃክሰን እኮ አብሯቸው የተቀበረ የለም፣ ብቻቸው የተቀበሩት። ብቻውን የሰው ልጅ ቤተሰብ አብሮ አይቀበሩ፣ ዘመድ ልጅ አብሮ አይቀበሩ። ቢጨንቀው ለጊዜው ገሊት ቁም አትሄድም፣ ሀዘኗ በዛ። አረ እንዴት ነው ቢባል ጸጉር ይነጫል፣ ፊት ይበጣ ይሆናል እንጂ ያስከሬኑ አጽሙ ሳይፈስ አይኑ ሳይፈስ አጽሙ ሳይፈስ ሌላ ታሪክ ውስጥ ተገብቷል። ሰውን የማይረሳ ከመቃብርም በኋላ ሰውን የማይረሳ አልዓዛር ይሸታል፣ ዮሐንስ ራን ይሸታል አሉት እህቶች።
ተውት ለኔ ነው ያላቸው። ሬሳን በስሙ ያልጠራ ክርስቶስ ነው። ሊቀብሩት የሚሄዱትን አንተ ጎበዝ የሚል ክርስቶስ ነው። በሆነው ሳይሆን በምንሆነው የሚጠራ በእኛ ላይ ተስፋ የማይቆርጥ የተስፋ አምላክ ነው እግዚአብሔር። ሕፃን ልጅ ሲወድቅ አይዞ ሲሉት ይነሳል፣ ዝም ሲሉት አልቅሶ በዛው ይተኛል። ተስፋ አስቆራጭ ድምጾች በሰው ዘንድ ይገላሉ። የክርስቶስ ተስፋ ግን አለው። ወርቆ ጎበዝ የለም ግን ድምጽ ያነሳል። ይሄን የሚያነሳ ድምጽ የምንሰማው አምላካችን ኢየሱስ ክርስቶስ ብቻ ነው። በዚህ ውጪ በዚህ ዓለም ላይ የተመካንበት ስልጣን ብቻ ለራቁት መሄድ ነው። ጋርዱ ጥይት የማያስመታው መኪና አብሮ አይቀበልም። ወታደሩ ጠባቂው አብሮ አይቀበልም። ለመሻር ነው የሚቸኩለው። እያለን ብርቱ ይመስለናል፣ ጎበዝ ይመስላል ሰውነታችን፣ ግን የአንድ ሰዓት ትኩሳት የምትበቃነን ለመሻር የምንቸኩልነን እማናውቃት የወባትን ምክንያት ሆና ለሞት የምታበቃን ሰዎች ነን። ምንም የሚያስመካ ነገር የለም። የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ፣ በመድኃኔዓለም ይመካ፣ በፈጣሪ ይመካ። አልባሽ ነው እሱ ከእናት በላይ፣ አጉራሽ ነው እሱ ከአባት በላይ። በእኛ እንኳን የተገፋ ምነው ሞቴን ባቀረብከው ብለን ራሳችንን እንኳን እኮ ስንጠላ እግዚአብሔር ግን እንድንሞት አይፈልግም። እንደኛ እኛ ለኛ ምን ለምነው መጥፎ መሆኑን ሲያቅ እምቢ በማለት በመከልከል ውስጥም ጭምር እግዚአብሔር እድሜ የሚሰጥ አምላክ ነው። ስለዚህ ሰው የለኝም ያለ መጻጉዕ፣ ሰው የለኝም ያለው የዛሬው በሽተኛ ሰው መጻጉዕ ተብሎ በሚጠራው በዚህ ሳምንት ክርስቶስ ሰው ሆኗል፣ አድኖታል። እናንተም የክርስቶስን ሥራ እንድትሰሩ ሰው ለሌላቸው ሰዎች ሰው ሁኑ። አንድ ሰው መንገድ ላይ ሲመጣ በተለይ ሰላምታ ከልክለው ሲሪየስ የሚሆኑ ሰዎች አሉ። በጣም ይገርመኛል። የሆነ እንጂ እዛ አገር ቤትም ያውቀኛል እዚህም ድጋሚ ያወቀኝ ብሎ መሰል በቃ ሊሆነ ምግቡን የቀማነው ይመስላል። እንዴ ለሱ ያለው እኮ ለሱ ነው። ሕፃን ልጅ አይታችኋል? አንዳንድ ቦታ ተወልዶ አንድ ሕፃን ልጅ መጀመሪያ ተወልዶ 2 ዓመት ከሆነው በአመቱ ሌላ ተወልዶበት ሲመጣ ይላል ጡቴን ልቀማ ነው መሰለኝ። ግን ለሱም እኮ ለምግብ ተዘጋጅቷል። እና ይሄ እዚህ መተን ከሕፃን ጀምሮ እሪ እንደሚል እንደማይፈቅ ልጅ ሁሉ ላፍ ያሉ ሰዎች ሰው ሲያዩ አበሻው ፊታቸው ጠቆር ሲሪየስ ሆነው እግደናል አይዱ መች መጣ እንዴት ነህ የት ነው የምትኖረው የቤተክርስቲያን ነው የምትሄደው ስትኛ ጋና ምረዳ ነገር አለ ደስ አይላችሁም? ሰው ዝም ብሎ እንኳን ለአፉ አይዞ ስትፈልገኝ ኤኒታይም ደውልልኝ እሺ አለው በቃ እሺ ሲል ደስ ይላል። ሰው አለኝ እንዲል ታደርጉታላችሁ። በእናንተ ውስጥ ለካ እግዚአብሔር ገሊን አስቀምጠህልኝ ነው እንዲል ታደርጉታላችሁ። አሁን እኛ አይደለም ልንሰጥ ልንለግስ ስናየው ፊት የመጨረሻ ፊት እቺ ፊት ደግሞ ወደ 400 ነገር ታሳያለች። እቺ ፊት ማትሰጉድ የለም። ምቀኛም ከሆነ ደስተኛ ከሆነ አሽሙረኛ ከሆነ ሐሜተኛ ከሆነ ገላማጭ ከሆነ ቀድማኝ ልጅ ከታባቷ መጣችሁ አንዳት እንጂ ነገር ማናውቃት ለማውስ ታዲያ ይናገራል። ወይ አፈሩን ልብላው የኔ አባት ናለኝ እስቲ ግባ እስቲ ውሽ ምን ሆንክ መቼ ነው መጣ ምን ልዳ የሰዎችን ክርስቶስን በውስጣቸው ነው የምታዩት። በውስጣቸው ነው የምታዩት። እግዚአብሔር እንደዛ የሚነበብ ነው የሚገለጥ ነው። ናፊት ነስታችሁ ሰላምታ እግዚአብሔር ከልክላችሁ ደህና ዋልክ ቢላችሁ እኮ ማን መስገድ ትላላችሁ? እግዚአብሔር ይመስገን። ስለዚህ ያ ሰው እኮ የሚያየው ወንድሙ ውስጥ ክርስቶስ አለ። የሚያየው ወንድሙን ሳይወድ የማያየው እግዚአብሔርን እወዳለሁ ቢል ምንም ዋጋ የለውም። ቅድሚያ እግዚአብሔር አጠገባችሁ ባለ ሰው ውስጥ ነው። ሰው የለንም ብላ ለተቸገሩ መጥቶ ወይ ከዘን በዚህ ጉዳይ ስራ ምን ልረዳ እችላለሁ? የሕግ ባለሙያዎችን አውቃለሁ እስቲ ጠይቄ ደዋውዬ የምነግርህ ነገር አለ። እዚህ ቦታ ጋር ሕክምና ጥሩ ነው እስቲ ናና እዚህ እንደዚህ አድርግ እሺ በዚህ መንገድ ልረዳሽ። ለሰዎች ሰው መሆን ይሄ ነው በቃ ዛሬ የተነገረን ይሄ ነው። እኛ ወደ ተቸገሩት ካለን የተቸገሩት እኛ ጋር የመጡበት አቅም የላቸውም። ትናንት ለመነኝ ዛሬ ሊለመነኝ ነው። ትናንት የለመነው ስለራበው ነው። አምጣ የሚዶር ስላለው ትናንት ለመነ። ዛሬ የለመነው ዛሬ አምጣ የሚዶር ስላለው ዛሬ ስለራበው። መልካምነትን አትገድቡ አድርጉ ዝም ብላችሁ። ክፉ
አሁን ይሄ ለምናል የሆነ ነገር አለው እንጂ እንደዚህ ለብሶ አውቆ ነው አትበሉ። እውነት ተቸግሮ ከሆነ እግዚአብሔር መርምሮ ልባችሁ ፍቅር ያዘዛችሁን አድርጉ። ፍቅር አድራሽ ጥሩ ነው የሚያደርስበት ቦታ። ፍቅር ደውሉ ካላችሁ ደውሉ፣ ቴክስት ጻፉ ካላችሁ እንዴ ታባቱ ካልሰፈለት እንዴሽ ይጻፍ እንጂ በአፍልክ አትገባ። ፍቅር ያዘዛችሁን ነገር አድርጉ። መጥፎ ቦታ አደርሳችሁ እልክ አትገባ። ዓለም በእልክ ሳይሆን በፍቅር ነው ያለው። ከመስቀል ወረድ ራስን አድን ሲሉት ከመስቀል ቢወርድ እንዴ ማንነት የላሳይ ቢል እኛ እንድንም ነበር። እንኳን ራሱን አላዳነ እኛ እንድንም። አምላክ በፍቅር እንጂ በእልክ ዓለምን አላዳነም። ከውስጣችሁ ጋር እልክ አትጋቡ። ፀሐይ ቆሻሻ ቦታ ስለወጣች አትቆሽሽ። የእናንተን መልካምነት ሊያቆሽው የሚችል ነገር የለም። እናንተ ወርቅ ናችሁ። ጭቃ ውስጥ ብትወርቁም ወርቅ ናችሁ። በክብር በሙዳይ የምትቀመጡ ያው ወርቅ ናችሁ። ዋጋችሁ እናንተነታችሁን አታውቁትም። እናንተ ግን ሁሉ ጊዜ መልካሙኑ በተለይ ለሰው አንጨካከን እርስ በርሳችን። ዛሬ መጨካከን በዝቷል። አንድ ለሰዎች ምናዝነው ሞተ ሲባል ብቻ ነው። ውይ ደሞተ ውይ ትናንት አይቼው ጸጸቱ ትናንት ስልክ ሊደውል እኮ አታነሱ ነበር። ምን ፈለጭ? ትናንት እኮ መንገድ ላይ ሰላም አትሉትም ነበር። ትናንት እኮ ያሰው ተቸግሮ ቤት ውስጥ የሰው ያለ ሲል አድርስነት ነበር። ከሞተ በኋላ በአንድ ሺህ ብር ትኬት የመጣ ሰው $16,000 አገሩ ተመልሰው ምን ይጠቅማል? ሲወጣ በለቅሶ ወገኑን ልብ ሰብሯል። ስንመለስም በአስካይናችን ልብ ሰብረን እንመጣለን። የወገናችን ልብ ሰብራል። ባለንበት አንረጋጋ። ባለንበት ቦታ ላይ ተረጋግተን ለሰዎች ቀኑን ሙሉ ጽድቅ የሚመስለው አንዳንድ ሰው ለእግዚአብሔር ትልቅ ስራ በሰራው ይሄ ገንዘብ አግኝቼ ይላል። ግድ የለም ትንንሹ ሲተራቀም ትልቅ ይሆናል። በረንዳ ላይ ያለ መብራት ሰው እንዳይደናቀፍ በመንገዴ ሲያልፍ ብሎ ማብራት በራሱ ጽድቅ ነው። ቀዝቃዛ ጥልቆ መስጠት፣ ስልክ ለተቸገረ ሰው መደወል ጽድቅ ነው። ለመልካም ነገሮች ምክንያት መሆን ጽድቅ ነው። ስለዚህ መልካምነትን ለሰዎች ሰው መሆንን በቃ በምን ትቀናላችሁ? በምን ትደሰታላችሁ? ይሄ ሰው ደስታ እስቲ እዩ። ብዙ ቢሊየነርሶች ቤታቸው እኮ ደስታ የላቸው። ምን ይላሉ ስትገቡ? ያቺ ምስኪን እናቴ ይላሉ። ዛሬ ማን የሚጫወቱበትን ሀብት አንድ ቀን በልታው በሞተች ይሏቸዋል። አንድ ቀን ተደስታበት ሰው በሌላት ሰው ሳልላት ሄደች ይላል። ምናልባት የምትረዱት የምታግዙት ቤተሰብ አገር ቤት ካለ እንዳታማርሩ። ተጨማሪ ወጫችሁ ሳይሆኑ ተጨማሪ በረከታችሁ ናችሁ። ምክንያቱም የምትረዱት ሰው ከሌለ ታብዳላችሁ። የምትኖሩለት ነገር መኖር አለበት። እናት አሁን ልጅቱ ስታጠባ እንቅልፍ ተነስተው ልጅ ስትል 10 ጊዜ ሲያባንናት ያን ፍቅር ማን ነው ውስጥ ያስቀመጠው? እንዲህ መቆረስ እግዚአብሔር ነው ውስጥ ያስቀመጠው። ለልጇ እንዲህ መሆንን መንሰፍሰፍን ያስቀመጠው እግዚአብሔር ነው። ደስታችሁ ያለው በምትወዱት ልጅ በምትወዷት እናት በምንወዳ በሰዎች ውስጥ ነው ደስታችን የሚሞላው። ሀብት አላቸው ግን ደስታ የላቸው። ለምን? የሌሎችን ድርሻ ለብዙ ሰው መሆን ሲችሉ ለራሴ ብቻ ብለው የብዙዎችን ድርሻ በእጃቸው ስለያዙ ብዙዎች የተቸገሩ ስለሆነ የብዙዎች ካፖርት 20 ካፖርት አለ 18ቱ የሰው ነው። ሁለቱ እንኳን ያንተ ቢሆን 50 ጫማ አለ 48ቱ የሰው ነው። 8 ክፍል አለ ከ8ቱ 6ቱ የሰው ነው። 20 ሚሊዮን ብር አለ ግማሹ የሰው ነው። የሰዎች ድርሻ እኛ ጋር ከገቡ ሰላም አይሰጠንም። ደስታችሁ የተሟላ እንዲሆን ሰው ለሌላቸው ሰው ላጡት ሰዎች ባገኛችሁት አጋጣሚ ሁሉ ሰው ሁኑ። ሰው ለሌላቸው ሰው ሆኖ የመጣ ክርስቶስ ሁላችንም ለሰዎች ሰው ሆነን መልካም ስራ ሰርተን መንግስቱን እንድንወርስ ይርዳል። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁሉ ጊዜ ቤተ እግዚአብሔር እንዳትቀሩ ደስ ይላል። ዛሬ ሙሉ ነው።
እግዚአብሔር የተመሰገነ ይሁን። አትቅሩ፣ ስፍራችሁ ላይ ተገኙ። እግዚአብሔር ፈልጎ ባይኑ አይጣችሁ፣ የተሄደች አይበላችሁ። ከአቅም በላይ ሆኖ ችግር ካልገጠመ በስተቀር በዕለተ ሰንበት በፍጹም ቤተ እግዚአብሔር እንዳትቀሩ። እሁድ ማለዳ ይሄ ስብከተ ወንጌል በሰፊው ተጠናክሮ ይቀጥላል። ስለዚህ እግዚአብሔር አምላካችን በቤቱ ውስጥ ለዘላለም እንዲያኖረን ቅዱስ ፈቃዱ ይሁንልን። 38 ዓመቱን በሽተኛ ሄዶ የጎበኘ ከወደቀበት ያነሳ እግዚአብሔር ዛሬም በሀገራችን በጦርነት በረሃብ በችግር እየወደቁ ያሉትን እሱ መድኃኔዓለም ይመልከትልን። መድኃኔዓለም እሱ ታሪክ መቀየር ይችላልና እሱ በቃ ሲል ሁሉ ነገር ያበቃል። ምህረቱን መፍትሄውን እሱ ከሰማይ ይላክልን። አንድ አባት ኢትዮጵያ ከዓለም መጨረሻ ሆነች ይላቸዋል። ያሳዝናል ያላቸው አንድ ፈረንጅ ይኸው ከዓለም መጨረሻ ድሃ የመጨረሻ አንድ መጨረሻ ላይ ሆናት አዩት ሀገራቸውን ይላቸዋል። አንደኛ ማን ነው ገሌ፣ ሁለተኛ ማን ነው አለ። ሁሉም ጋር ደርሰው ኢትዮጵያ ሲል መጨረሻ ደስ ይለኛል እንጂ አይከፋኝም ማለት ምን ነው? እግዚአብሔር ቀይ ኋላ ዙር ያለ ቀን አንደኛ ነው ነገር። ስለዚህ ወገኖቼ የኛን ታሪክ በርዕዮተ ዓለም፣ የኛን ታሪክ በፖለቲከኞች፣ የኛን ታሪክ በባለ ሀብቶች፣ የኛን ታሪክ በውጭ ሀገር እርዳታ መቀየር አይቻልም። የኛ ታሪክ የሚቀየረው በድንግል ማርያም ልጅ በኢየሱስ ክርስቶስ ነው። እሱ መፍትሄው ያለው እሱ ጋር ነውና እሱ የድንግል ልጅ በቃ ብሎ ረሃቡ፣ ጦርነቱ፣ ስደቱ ያለው ችግሩ፣ ድርቁ እንዲያበቃ እግዚአብሔር አምላካችን ሊታረቀን ቅዱስ ፈቃዱ ይሁንልን። አባታችን መጨረሻ ላይ ቡራኬ ይሰጣሉ። እንግዲህ አሜን እግዚአብሔር ይስጥልን። ሳምንት ደግሞ ያው ደብረ ዘይት ነው አይደል? ከባድ ክብረ በዓል ነው። ሁላችሁም እጥፍ ሆናችሁ እዚህ ቦታ እንድትገኙ ታች ጸበል ጸድቅ ትልቁ አዳራሽ የስብከተ ወንጌል አዳራሽ ተሰርቶ አብቅቷል። ዛሬ ገብታችሁ ጸበል ጸድቅ እየቀመሳችሁ በስላሴ ስም የተዘጋጀ ዛሬ ስላሴ ነው። አንድ ሰው መሄድ አይፈቀድለትም ሳትቀምሱ አዳራሹን መርቁ ወርዳችሁ ታች ደግሞ ጸበል ጸድቁንም ቀመሱ። በቀጥታም የምታዩ እንግዲህ አትላንታ መካነ ሰላም ቅዱስ ሚካኤል ሰርግ ሌላ ቦታ ውጪ ማድረግ ቀረ። እዚሁ ለምን ወጪ ታወጣላችሁ? እዚሁ ሰርግ፣ ልደት፣ ክርስትና የተለያዩ መንፈሳዊ ዝግጅቶች ማህበር ሲኖራችሁ እዚህ አዳራሹ የተመቻቸ ሁሉ ነገሩ በጣም ዘመናዊ አዳራሽ ነው። ከመታጠቢያ ቤት ጀምሮ ያለው